እኔ አንድ ወዳጅ ነበረኝ እና 4 ጓደኛሞች ናቸው። ከዓመታት ከብዙ ዓመት በፊት ነው። 4ቱም የቢዝነስ ሰዎች ናቸው እና 3ቱ በጣም ሰክሰስፉል ሆነዋል። አዳዲስ ስራ ይጀምራሉ። ግሮሰሪ፣ ሌላ በላይ ይጨምራሉ። ከ4ቱ ግን አንዱ ይታገላል። አንድ ጋራጅ ከፍለ አንድ ጊዜ ብረት ቤት ይከፍታል፣ ይከስራል፣ ምን ይላል እና አንድ ቀን አገኘሁት። ሳገኘው እንዴት ነው ስራ አልኩት። ጥሩ ነው አለኝ። ጥሩ ነው። ከዛ የጓደኞቹንም አነሳና ያቺ የተረገመችዋን በለስ ታውቃታለህ አለኝ። ጌታ የረገማት በለስ። አዎ አልኩት። እሷ በለስ እኮ ማለት እኔ ነኝ አለኝ። ምን አልኩት? እሷ በለስ አይሆንልኝም እኮ አላፈራም አለ። ተመልከታቸው፣ እነሱ ተሳክቶላቸዋል፣ እኔ ግን አይሆንልኝም፣ አይሳካልኝም አለ። ከዛ እንደሱማ ማለት አትችልም፣ ልክ አይደለም ብዬ ትንሽ እንዲህ አይነት ያሉ ሰዎች ላይ ደግሞ መከራከር አትችልም፣ ግን እንደሱ አይደለም አልኩት እና ትንሽ ምለውን ብዬው ተለያየን። አይ ቲንክ ከ7 ዓመት ነው እንዲህ በኋላ አገኘሁት። the same person ቦሌ ጫፉ ላይ ነው ያገኘሁት። የመጨረሻ ሌተስት መኪና ይዟል። ሌተስት ላንድ ክሩዘር ይዟል። ከዛ ሰላም አለኝ። በጣም ደስተኛ ነው። በጣም ደስ ብሎታል። ከዛ እንዴት ነው ስራ አልኩት። አንድ የውጭ ሀገር ካምፓኒ መጥቶ እኔን ወኪላቸው አድርገውኛል እና በጣም ብሌስድ አለ። አሁን ይኸውልህ ባለፈው ሳምንት ስብሰባ ነበረ። ይሄ መኪና እኮ ብቻ አይደለም አዲስ BMW ጊፍት ሰጡኛል። የት ነው የምትኖረው አልኩት። ወሎ ሰፈር ነው የምኖረው። ግራውንድ +5 ቤት ሰርቻለሁ አለ እና አንዱ ላይ እኖርበታለሁ፣ ሌላውን አከራይቼዋል። የሚገርም ነው። ዋው በጣም ደስ ይላል አልኩት። ፎቅ ደግሞ እኮ ሰርቻለሁ አለኝ። አሁን እኔ በለሷን አስተውሻታለሁ ግን አላነሳሁበትም። ከዛ ግን እየተገረምኩ እያየሁት እዛ ጋራጅ ትንሽ ከፍቶ ሲታገል የነበረው ከዛ አሁን ደግሞ ተለውጦ የሚፈልገው ነገር ሁሉ ሆኖለት ቤቱ ኢማጂን ግራውንድ +5 ቢልዲንግ ነው እና ከላይ ይኖራል። ሌላውን አከራይቶ ሌላ ህንፃ አለው፣ መኪናዎች አሉት። ገንዘቡ ጊዜ ይለውጣል። በትክክል ጊዜ ይለውጣል። አሁን ከተመልካቾቻችን አንዳንዶቹ ኑሯቸው የማይለውጥ ይመስላቸዋል። ማለት የተረገሙ ያህል ጓደኞቿ ያድጋሉ። የእሱ ጓደኞች አብረው የተማሩት ሌላ ቦታ ናቸው። እሱ አይንቀሳቀስምና አይ እኔማ እንደው የማይሆን ነገር ነው የማለት ነገር ይሰማቸዋል። ጊዜ ግን ይለውጣል። ጊቭ ኢት ታይም፣ ጊዜ ስጭው። ጊዜ ይለውጣል ስንል ፈጣሪ ነው የሚለውጠው፣ የሚያደርገው እግዚአብሔር ነው። ግን በጊዜ ሂደት ውስጥ ግን ሰዎች ኑሯቸው ይለወጣል። ያን ያህል ተረግም ያለው እስኪሉ ድረስ የተመረሩበት ኑሮ እና የተሰማቸው የመበለጥ ስሜት ተስተካክሎ ሌላ ጊዜ ስታገኛቸው ተለውጦ ታገኛቸዋል። በጣም ይህም ማለታችን ጊዜ ልብን መሻት ይሰጣል። አሁን ደግሞ ለዚህ አንድ ምሳሌ ልንገርሽ። እሺ፣ ዋሽንግተን ዲሲ ነው ቦታው እና ለሆነ ፕሮግራም ሄጄ ከዓመታት በፊት ነው። አንድ በጣም ጥሩ ልጅ አገኘሁ እና እሱና ሚስቱ በዛ ቸርች አካባቢ ያገለግላሉ። በጣም ይዘምራል ልጁ። የሚገርም ወርሺፕ ሊደርስ የሚባለው የሚገርም ድምፅ አለው። ሚስቱ ሆስተስ ነበረች። በጣም ይዋደዳሉ። የማይለያዩ ባልና ሚስቶች ናቸው። በጣም ነው የሚዋደዱት። እና ያገኘኋቸው አሁን ወደ ቤታቸው ይዘውኝ ይሄዳሉ። ራት ጋብዘውኝ ወደ ቤታቸው እየሄድን እኔ መጠየቅ ባልና ሚስቶችን እፈራለሁ። ልጆች አላቸው ወይ ብዬ አልልም። ምናልባት ከሌላቸው ቅር ሌላቸው ስለሚችል አልጠይቅም። ግን ወደ ቤት ልንገባ አካባቢ 8 ዓመት እንደሆናቸው ከተጋቡ ነገሩኝ። ከዛ ቤት ስንገባ ልጅ የለንም አሉ። እምቢ አለናል። ራሳቸው ነገሩ። ያው ገባው ቤት ውስጥ የሉም ልጆች። አልጠይቅም፣ ምን ይፈራለሁ። ከዛ ልጅ እምቢ አለናል። እዛ ምን ሞከራቸው አልኳቸው። ያው መንፈሳዊ አለ፣ ጸሎቱ አለ፣ ከዛ ሕክምናው አለ። አሜሪካ ነው ያሉት ቦታ። ሁሉንም ነገር ሞክረዋል። የሚሞከረውን ነገር በሙሉ ሞክረው ጊቭ አፕ አድርገዋል። ከዛ እኔ ምን እንደነካኝ አላውቅም። አንድ ልጅ ነው የምትፈልጉት? መንታ ነው አልኳቸው። ከዛ
ሚስትየዋ የተናደደችብኝ ምን ለማለት ፈልገው ነው? ሳትናደድ አትቀርም። ሳያት ዝም ብላ ነው ያየችኝና አንድ ነው የምትፈልጉት ግን መንታ ነው አልኳቸው። ከዛ እኔ መንታ ወዳለሁ አለኝ መሰለኝ እሱ። ከዛ ከሆነ አይቀር እንዲዘግይቶ ከመጣ መንታ ቢሆን ነው ጥሩ አልኩኝ። ዝም ምን ያለችው እሷ ዝም እና አላውቅም ተናዳ ይሁን ምን ይሁን አላውቅም። ቆየና ያው ጸለይን፣ ኖርማል ጸሎት ጸለይን፣ ራት በላን። ከዛ እኔ ሌላ ጨርሼ ነበር ፕሮግራሜን፣ ወደ አዲስ አበባ ተመለስኩ። በ4 ወሩ ነው ምናምን በዋትሳፕ የማይገባ ፒክቸር ልኮልኛል ባልየው። አይገባም ፒክቸሩ እና ምንድነው የአልትራሳውንድ መሆኑን ያወቁት በኋላ ነው። ግን አልትራሳውንድ ሆኖ እንደዚህ ክብ ነገሮች ናቸው። ብቻ ሆኖ እንዳይሆን አልኩኝ። መንታ ሆኖ መንታ የሚገርም ነው። መንታ ጸንሳለች። አሁን አሜሪካ ሄድኩኝ ጊዜ ፖርትላንድ ናቸው ያሉት። ከዲሲ ሙቭ አድርገው ልጆቼንማ ሳታይ አትሄድም ብሎ ነበርና ከ8 ዓመት በኋላ ከኔ ጋር አይገናኝም፣ ከኔ ጸሎት ጋር አይገናኝም። ግን መንታ ጸንሳለች። በጊዜው በጣም የሚያማምሩ 2 ልጆች መንታ ልጆች ፎቶግራፍ አንስተው እንዴት ደስ ይላል። በጣም ነው የሚገርመው። በልጅ ደግሞ ምን ሆነ በጊዜው የልባቸውን መሻት ሰጣቸው። በእግዚአብሔር ደስ ይበልህ የልብህን መሻት ይሰጣል ይላል መዝሙረ ዳዊት ላይ። ዳዊት መዝሙረኛው ዳዊት እንደዛ ይላል። አንዳንድ ጊዜ በልባችን የምንመኛቸው የልባችን መሻት የሆኑ ነገሮች አሉ፣ እንፈልጋቸዋለን። በጣም ነው አጥብቀን የምንፈልጋቸው ግን አይሆኑም። እና የልብ መሻት ይኖረናል። አሁን ዛሬም ከተመልካቾቻችን ጋር ስለሆነ የልባቸው መሻት the desire of your heart ነው የሚለው። የልብ መሻት ማለት የማትናገሪው ሁሉ ሊሆን ይችላል፣ አውጥተሽ የማትናገሪው ሊሆን ይችላል። ግን ልብሽ ግን ይመኘዋል፣ ልብሽ ይፈልገዋል። እና ደግሞ አይሄድም፣ ያ መሻት አይሄድም፣ ዝም ብሎ ውስጥሽ አለ። መፈለግንም ማድረግንም ስለሚል ነውና ጊዜ አለ። የልባችን መሻት የሚሆንበት ጊዜ አለ። ትክክል። የልባችንም መሻት ያልጠየቅነው እንኳን ሊሆን ይችላል ፈጣሪን። ግን የለመንሽውን ይሰጥሻል፣ ያለመንሽውን ደግሞ በልብሽ የተመኘሽውን ደግሞ እሱንም ስለሚያነብ ይሰጥሻል። እና በጊዜው የልብ መሻት ይሰጣል ለማለት። አሁንም ሌላ ምሳሌ ልስጥሽ። ቢሮ ካዛንቺስ ነበረኝ። ካዛንቺስ ቢሮ ነበረኝ እና እዛ ቢሮዬ አንድ ቀን አንድ ሰው መጣ። የሆነ ቦታ ላይ አውቀዋለሁ። በጣም ኃይለኛ ሰው ነው ማለት ይሄ የሚያስፈራ ሰው የለም። ወንዳ ወንድ በጣም ቁጡ ነው። ሰላም ሲልሽ ሁሉ በቁጣ ነው ሰላም የሚለው እና ሲስቅ ነው አይቼው አላውቅም። እና ቁጡ ነው፣ እንደዚህ ነው፣ ወንዳ ወንድ ነው። እንደዛ አይነት ሰው ነው እዛ ቦታ ሳውቀው። እና ቢሮ መምጣት ፈልጋለሁ አለኝ። እሺና አልኩት። መጣ። ከዛ ችግሩን እየነገረኝ ማልቀስ ጀመረ። እኔ ወንድ ልጅ እንደዛ ሲያለቅስ በህይወት አይቻለውቅ ማለት በቃ ሊወድቅ ሁሉ ይመስላል። እንዲህ ካንጀቱ ነው የሚያለቅሰው። በጣም ነው የሚያለቅሰው። በጣም ደንግጫለሁ። እኔ ማለት የማውቀው ያንን ሰው እዛ ሌላ ቦታ ላይ የማውቀው በጣም ኃይለኛ ኮስታራ፣ ቁጡ ምናምን ሴቶች ሁሉ የሚፈሩት አይነት ነው። እና በጣም አለቀሰ። ምንድነው የሆንከው? ከዛ ነገረኝ። እየነገረኝ ያለቅሳል፣ እየነገረኝ ያለቅሳል፣ እየነገረኝ ያለቅሳል። እና ከባድ ነው ደግሞ ያልፈበትም ነገር ከባድ ነው። ከቤተሰብ ጋር የተያዘ ነው። ግን በጣም ደነገጥኩ እኔ። ከዛ ወራሁት፣ የምሰጠውን ምክር መከርኩት፣ ካንስል አደረግኩት፣ ተለያየን። ከዛ በኋላ አላገኘሁትም። ከዛ በኋላ ያገኘሁት አሜሪካ ነው። አሜሪካ ሳገኘው በጣም ተለውጧል። ሌላ ሰው ነው የሚመስለው። ይስቃል፣ ደስተኛ ነው በጣም። እንደዛ ሆኖ አገኘሁት። ከዛ እኔ እኮ የዛ ጊዜ እኮ በጣም ደንግጬ ነበር አልኩት። ቢሮ የመጣህ ጊዜ እና ደንግጬ ነበር አልኩት። አዎ ቢሮ እኮ የመጣው ጊዜ ብሎ ለምን እንደመጣ ለማስታወስ ሞከረ። ረስቶታል። ረስቶታል። ዋው
ረስቶታል። በኋላ አስታወሰ፣ ግን በግድ ነው ያስታወሰው። አዎ መጥቼ እኮ እንደዚህ ሳለቅስ ሁሉ አስታውሳለሁ ያለው በጥረት አስታውሰው ነው። ለምን ረስቶታል? መከራ ውስጥ ትሆኛለሽ። ማትወጃቸው ወራቶች አሉ፣ ደስ የማያሰኙሽ ጊዜዎች አሉ። ጊዜው ሲመጣና መከራው ሲያልፍ ግን ተረሻውልሽ። አሁን ይሄንን ለማመን ሊቸገሩ ይችላሉ አንዳንዶች ተመልካች። በሰዓቱ እኮ ያስለቀሰሽ በሰዓቱ እሳት ነው፣ የሚለበልብ እሳት ነው መከራ። እሱ የዛ ሰዓት ያን ያህል ያስለቀሰው መከራ ነው። ነገሮች ተለውጠው እዛ ሳገኘው ግን ይሄ እንዳለፈው ውሃ ትረሳዋለህ እንደሚል ይሄ ውሃ ሲያልፍ ይሄኛው ያየሽውን ደግመሽ አታዩም አይደለም? ልክ እንደዛ አልፏል፣ ረስቶታል። እዛ ጊዜ ስለው አዎ ብሎ ለማስታወስ ነው የሞከረው። ተመልካቾቻችን መከራ ውስጥ ያሉ አሉ፣ ይኖራሉ። ዴፊኒትሊ አዎ። ይሄ የማያልፍ ይመስላቸዋል፣ ያልፋል። ለዛውም ሲያልፍ ይረሱታል። ላያስታውሱት ነው ለወሬ ራሱ እስክትረሱ ድረስ ያልፋል። እና ጊዜ ስጭው፣ ጊቭ ኢት ታይም። መከራም ያልፋል። ካለፈ በኋላ ለማስታወስ እንኳን ስትሞክሪ ያስቸግራል ለማለት ነው። የኔ ምሳሌ ደግሞ ልንገርሽ። ከሕክምና ጨርሼ ሜዲካል ዶክተር እንደሆንኩ ብዙዎቻችን የምንመኘው መሰለሽ USMLE የሚባል የአሜሪካ ፈተና አለ እና እሱን መውሰድ፣ አሜሪካ መሄድ፣ እዛ ስፔሻላይዝ ማድረግ። እኔም ጓደኞችም እንደዛ እንመኛለን በሰዓቱ። እና ግራጁዌት እንዳረግኩ የሆነ ግብዣ መጣልኝና አሜሪካን ኤምባሲ ስገባ ቪዛ እንዲሰጡኝ ኢንተርቪው ያደረገችኝ ፈረንጅ ነች፣ ነጭ አሜሪካዊት ነች። ካውንስለሯ መከረችኝ ምክር። ዶክተር በሀገርህ ጠንክረህ ስራ አለች። ያው ቪዛውን እየከለከለችኝ ማለት ነው። ጠንክረህ ስራ። እኔ አሁን መከልከሉን ምክሩን ምን አመጣው ብዬ ከዛ በሽታ ወጣሁ። አሁን እንትን መከልከሏ ብቻ አይደለም ምክሯ እናደኛል። ከዛ ለካ የዛ ጊዜ ምን ሆኗል መሰለሽ ፕሜል፣ በጊዜ የነበረው መንግስት ዶክተሮች በብዛት ስለሚሄዱ ከሀገር ውጭ ያስተማራቸው መንግስት ያስተማራቸው በነፃ ያስተማራቸው ዶክተሮች ወደ ውጭ እየሄዱ ስለሚቀሩ፣ ለምሳሌ አሁን ዲሲ አካባቢ ያሉ ኢትዮጵያኖች ዶክተሮች እዚህ የተማሩ ቁጥር በጣም ብዙ ነው። ሺካጎ አካባቢ በጣም ብዙ ነው። እሱን ለመከልከል በጓሮ ሄዶ መንግስት ለዶክተሮች ቪዛ አትስጡብን ብሎ አመልክቷል። ስለዚህ ለእኛ ይሰጡም ነበረ። ስምምነት አላቸው። ብሬን ድሬን የሚባለው አለ አይደለም? ይሄ ብሬን ድሬን ነው። ብዙኛ ወጪ አውጥተን ያስተማርናቸው ዶክተሮች ናቸው። እዛ ኑሮ የተሻለ ስላለ እዛ እየሄዱ እየቀሩብን ነው ብለው አናግረዋቸው። ከዛ ስለዚህ ምን ሆነ ማለት ነው? ያሰብኩት ነገር በሩ ተዘጋ። ከምክር ጋር ተዘጋ። አሁን ይሄ ተዘጋ። ከዛ ከ4 ዓመት በኋላ ነው እኔ በኢሚግራንት ቪዛ ባለፈው ሳምንት ስንል እንደነበረው በትዳር በኢሚግራንት ቪዛ የሄድኩት ከ4 ዓመት በኋላ ነው። ከዛ ግሪን ካርድ አገኘው። ከዛ አሜሪካን ፓስፖርት አገኘው፣ ዜግነቱን አገኘው። በዛ ሰዓት ግን ተዘግቶ ነበር። አንዳንድ በሮች ለጥቅማችን ተብለው የሚዘጉ በሮች አሉ። እኔ በዛ ሰዓት ብሄድ ኖሮ ምን አይነት ህይወት ውስጥ ነበር መሰለሽ የነበርኩት? ልክ በዛ ሰዓት የምጠጣበት፣ የማጨስበት፣ የምቅምበት፣ በቃ ወጣት ነኝ ብዬ እንደፈለኩኝ የመሆንበት ናይት ክለብ ምናምን የሚሄድበት ጊዜ ላይ ነበርኩኝ። ልክ በዛ ሰዓት በጠየቁበት ሰዓት ምናልባት በዛ ሰዓት ብሄድ ለኔ ጥፋት ነበር የሚሆነው። ተዘጋ። በጊዜው በክብር ያደርገዋል። አሁን እኔ በጊዜው ሲሄድ የስራ ፈቃድ መጠየቅ አልነበረብኝም። መንግስት በፖሊስ ደብድቦኝ እንደዚህ ብዬ ለፋይል ማድረግ አልነበረብኝም ምናምን። በገባው በወሩ መኖሪያ ፈቃድ የላኩልኝ። ከዛ ደግሞ ጊዜ ስጪው፣ የምትፈልጊው በር በጊዜው ይከፈታል። ሲከፈት ግን በክብር ነው የሚሆነው። በክብር ነው የሚከፍትልሽ እንግዲህ ፈጣሪ ማለት ነው። ስለዚህ በጊዜ በር ይከፈታል። አንድ ጊዜ ለኔ በጣም ከባድ ጊዜ የነበረው
ቤተክርስቲያን አካባቢ ነበርኩና የሆነ ግሩፕ ተነሱብኝ። ይሄ የተደራጀ እነሱም ራሳቸው የቤተክርስቲያን አገልጋዮች ናቸው፣ ግን ተደራጅተው ተነሱ ከውስጥም ከውጭ ምናምን። አንዱ የአሜሪካ ያሉኝን ፕሮግራሞች ይታገላል፣ አንዱ ኢትዮጵያ ውስጥ ያለውን ይታገላል፣ አንዱ በመጽሔት አንዱ በምን ለምን በቃ እንዲሁ ምንም ምን የማስታውሰው ያደረኩት ነገር የለም። አንዳንዴ ሰዎች ያለ ምክንያት ይነሱብሻል። በአጋጣሚ እኔ ዩኒቨርሲቲ የምገባበት እነዛን ማስተርሶችን የምሰራበት ጊዜ ስለነበር እንዳለ ሁሉንም ኢግኖር አድርጌ ከቤተክርስቲያን አካባቢ ምርቄ ዩኒቨርሲቲ ገባሁ እና በቃ አካዳሚክ ዓለም ውስጥ ገባሁ። ትምህርቴን መማር ሳይኮሎጂውን፣ ቲዮሎጂውን ምናምን መማር ጀመርኩ። ከዛ ከባድ ነበር ዘመቻው፣ በጣም ከባድ ነበር። አሁን ትምህርቴን ተማርኩ፣ ጨረስኩ፣ 3ቱንም ማስተርሶች ሰራሁ። ከዛ ኦልሞስት ረስቻቸዋለሁ። ይሄ የዩኒቨርሲቲው ዓለም ደግሞ የራሱ ዓለም ስለሆነ ይይዝሻል፣ ሐሳብሽን ይይዛልና በኋላ ቆየሁና አሰብኳቸው። ግሩፑን አሰብኩት። ግሩፑን ሳስበው የሚገርምሽ ነገር አንዳንዶቹ በህይወት የሉም፣ ጭራሽ በህይወት የሉም። አንዳንዶቹ ከዛ አካባቢ ምን የሉም፣ ከአካባቢው የሉም ጭራሽ። ይሄ ኢንፍሉዌንሳቸው የለም። መድረክ ላይ የነበሩ መድረክ ላይ የሉም። ፖዚሽን የነበራቸው ሁሉም ነው የምልሽ፣ ሁሉም። ከዛ በጣም ገረመኝና አንድ መዝሙረኛው ዳዊት ያለው ቃል ነበረ፣ ኃጥእን እንደ ሊባኖስ ዝግባ ለምልሞ አየሁት ይላል። ኃጢአተኛውን እንደ ሊባኖስ ዝግባ ለምልሞ አየሁት ይላል። ስመለስ ግን አጣሁት ይላል። እንደ ዛፍ እኮ ያደገውን ነገር ነው። ዛፍን ኢማጂን አድርጊና ስመለስ ግን አጣሁት ይልና ፈለግኩት ይላል፣ አላገኘሁትም። ማለት በጣም ፓወርፉል ይሆናሉ ጠላቶችሽ፣ የሚነሱብሽ ሰዎች እንደ ዛፍ እንደ ዝግባ ትልቅ ይሆናሉ። ጊዜ ስጫቸው። ከጊዜ በኋላ ስትመለሺ የሉም፣ ዛፉ የለም። የት አሉ ብለሽ ብትፈልጊያቸው አታገኛቸው። በዛ ሰዓት ግን አትዋጊያቸው። በዛ ሰዓት መልስ አትስጫቸው። በዛ ሰዓት እነሱ የሚያደርጉትን ነገር ለማድረግ አትሞክሪ። የሚሰድቡሽ ከሆነ መልሰሽ አትስደቢያቸው። ክፉ ጽሑፍ የሚጽፉብሽ ከሆነ መልሰሽ ክፉ ጽሑፍ አትጻፊባቸው። አንቺ ለፈጣሪ ስጪና መንገድሽን ሂጂ። ከተወሰነ ጊዜ በኋላ ዞር ብለሽ ፈልጊያቸው፣ የሉም። አጣሁት ይላል፣ እንደውም ፈለግኩት የለም አሉ። አጣሁት ይላልና ጊዜ ተቃዋሚዎችን ጸጥ ያሰኛል ወይም ዞር ያረጋቸዋል ማለት ነው።